40 ሜትር ማለት እኮ ቢያንስ እኛ ጋር የሱ ፎቅ የለ የዚህ ልጅ ትልቁ ነገር አለማወቁ እኛ ጋር የሱ ፎቅ የለ ድንጋይ እኛ ጋር የሱ ፎቅ የለ ወደ ቡርጅ ከሊፋ አይነት እኮ ሁሉም ሰው ስለሸመገለ እኮ መስማት የለብም የሚባለው ለዚህ ነው ሞኝ ሰውም ያረጃል ይባል እኛ ጋር የሱ ፎቅ የለ ወደ ቡርጅ ከሊፋ አይነት እኮ ደደብ ለአለስ አንተ በጣም ተመልጣል ወይ ምንም እየጠቆረ አይደለም ከግንባሩ ሁላ እንደዚህ ቆዳ የሆነ ነው ምንም አባ አቤት አንድ እንትን ግፋልኝ ምን ኤሌክትሪክ አይደለም እኮ አውቄ ያለው እንትን መብራት ጠፍቶ ነው ተረኛ ነው የበርኩኝ አንድ በእናትህ አንድ ግፋልኝ ሰላም ነው እናቴ ማንን ዘፈን ነው ያዳመጥሽ ያለሽው ወይኔ ዘፈን አንሰማው መዝሙር ነው የሰማሉት ምን የሚለው መዝሙር ማርያም ሸምስ ያራራ ወይ አቤት አቺ መልክስ ነው አለው ሰኝማ ዛሬ ነገር አለብኝና ጨላጥሪ ኪሴ ባዶች አሁን ምቃ አመጣሁበት አንድ ነገር የለም ምንም ነገር የለኝ አረ ሸምስ ለኔ ሲሆን እንደዚህ ማገል ለዛ አረ ተው ሁነት ቢኖር ማን ሰጠም ነበር ነው አይ ግን የለም ሸምሲዬ እንዴት ወይ ሰላም ነው አለው እስኪ ዘይት ዱቤ እኛ ማንሰጥ እናንተ ማንሰጡን አራታው ማንሰጡን ኪሳራ ላይ ብቻ ዱቤ እያላችሁ እየመጣችሁ እንደው ምንም አልሰጥም ምንም አልቀበልሽ በቃ ይበቃል ሶስና ወይ ጾም መፍቻ ወዬ በኛ ጾም መፍቻ ወዬ ነው ጾም መፍቻ ወዬ ሰላም እኛ ኦሮሞዎች እኮ ከሌላ የመጣው ማህበረሰብ በመሬታችን ላይ እንደ ራሳችን አድርገን የምናኖር ፍቅር ነን። አፋን ኦሮሞ የፌደራል ቋንቋ መሆኑ እንደማይቀር በግልጽ ተነገረ። ሰላም ሀብታም ነን ብለህ አትኩራ፣ ኦሮሞ መሆንም አለና። በዩክሬን ቀውስ ውስጥ ተሳትፎ እያደረጋሉ ሁሉም አካላት ከድርጊታቸው እንዲታቀቡ ጠቅላይ ሚኒስትር አብይ አህመድ ጠየቁ። አጣርቻል ሰማሁሽ ማን በዩክሬን ቀውስ ውስጥ ተሳትፎ እያደረጋሉ ሁሉም አካላት ከድርጊታቸው እንዲታቀቡ ጠቅላይ ሚኒስትር አብይ አህመድ ጠየቁ። ጥርሴስ ልማዴ ነው አይኔን አታስቂው አለች ሴትዮ አንድ ወጣት በጣም ገንፍሎ መጥቶ መሳሪያ የተሸከመ እንደዚህ ያለ ፖሊስ መጥቶ በጥፊ ይመታል። ፖሊሱ ግድ የለም ለአሁኑ ተሸንፌያለሁ መሳሪያ ይዣለሁ ግን አልመታህም። ከዛ አጠገቡ ያሉ ህዝቦች ናቸው ያንን ልጅ ወስደው ገርፈው የላኩት። አሁን ጥለኸኝ ወደ ስራ ስትሄድ አይኔ አብሮ ሊሄድ ነው ወይስ እዚሁ ልቀር? ከአይንሽ መለየት እንደማልችል ታውቂያለሽ። ዋው ወደፊት እኔ ሚስቴክችን እንድገባ አልፈልግም። ከአህያ ጋር የዋለች ጊደር አመድ ቅማ መጣች ይላል የሀገሬ ሰው። ከማን ጋር ነው የምትውሉት? ጓደኛችሁ ማን ነው? ሰላም ነበር። ሰላም ኤሊስ አውቃለህ እንዴ? እንዴ አርቲስቱ ዘፋኙ አይደለ እንዴ? በጣም አድናቂ ነኝ። ስማ ባገናኘ ምን ይሰማል? በጣም ደስ የሚል በጣም ሻንዳ እናተ ለብዲት እንጨፈን። አንዴ ግለጠው። ኦ ማይ ጎድ ደንቆሮ መሀይም የከክ ጭላፊ ልጅ የጅንጅብል ሻጭ ልጅ ኦ ማይ ጎድ
እና ይቀጥራለች። አታቅፈኝም እንዴ? አላፈኩም ማለት ነው? የኔ እናት ናፍቀሽኛል እንጂ ድራሽ ይጥፋ። ኑሮ ያቀወሰው ህዝብ ይበዛል ኢትዮጵያ ውስጥ። ያንን ጊዜ ዞር አባ ቆም ትጥለኛለህ። ሳይበላ ሳይጠጣ እንደገና ወደ ሴቱ ሩጫ። ምን በልተ ምን ጠጥተ ለምግብህ እያስብ ራቦቶኛ ተፈቃችሁ እናንተ ጋር ቁጭ አልልም እኔ ለኔ ነው። ኦኬ አዎ እኔ ጣፋጭ ለማን ይሆናል? አሁን ሁላ ሰርፕራይዝ አለሽ። አሁን ደግሞ ልትወስደኝ ነው? እዛው ስደርሽ ታይዋለሽ። አይዞሽ ገለቴ አይዞሽ በቃ ምን እናድርግ በቃ ምንም ማድረግ አይቻልም። የሚገርም በሬ ነው ማሳያችሁ። አዩታላችሁ በአካል የቄራ ድረስ እያየሁት ነው። ኑ ተከተሉ። እንደ ማለዳዋ ናፋቂ ፀሐይ ደስታ አለብህ ሁሌም አንቺን ሳይ። ይህን ፊት እዩት ይህን ፊት። የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። ምንድነው እያልከን ያለው ነው? ማን የፈጠረ? ከማን የተወለድኩት? ከሴት። ልፋጫ ምንህና መልሴ ፈልጌ ነው መልስን አልሰጥም። እስከ ዓለም ዳርቻ ድረስ አንላቀቅም አንፋታውም ናልከኝ። ቡዳ ና ሞክር ቆሻሻ ጥራጊ ትርክ ምርክ አትመጥነኝም። ከዛሬ ጀምሬ አሁን ኮስተር ብለን ነው የምትሄደው ምናምን ኩል ሆነሽ ምናምን በቃ እንዳታስባትት። አሁን እሷ እያሰበች ያለችው በስልኬ ትልቅ ነገር እንደምሰራ ነው። ይመቸኝ፣ ኧረ ይመቸኝ ጭንቄ። እና ማማይ በፊት ፍቅረኛሽ እንዴት ነበር? በጣም ቆንጅዬ ነው። ካንተ ባይበልጥም ባለፈው ምን ስትል እና አሁን ሁሉን ነገር ማውራት እንችላለን። ያማል ስለምን እንደምታወራው 150 ኪሎ ክብደት ስላነሳ ተራራ ስላፈረስ የሆነ ምናምን ነገር ስለደበደብ ከዚህ ጨርቆት ነው እንጂ ኦኬ እኔ ነው የምትለው 40 ምንጭ ላይ አንተ ስትጀምር ማለት ነው። ይኸውልህ እንደ ስልት አለፍክ ማለት ነው። ፖሊስ ጣቢያ ነው አየህ። እኔና አንተ ወንድ ኮንክ ማለት ነው። ወንዘል እንደባለ እንሂድ ሰው ያለው ጀምራ ልካኝ ይሄው ነካው ጀምራ ይሄው ነካው ይሄው መጣው ልተኛ ይሄው መጣው ይሄው ለዚህ ነው ድረስ የመጣኸው። ምንም አታመጣም። ኧረ ይሄው ነግሬሃለሁ። በኋላ ልካኝ እስኪ ነግሬሃለሁ። በኋላ ወይ ልካኝ እስኪ ይኸው ነካው ወይኔ አትንካኝ
ወይኔ በላቸው። እኔ የምለው መንገድ ላይ እንደዚህ ከግር እስከ ራሳችን እስከምታረጉን ሰዎች መቼ ነው ፕሪንት አድርጋችሁ የምትሰጡን? እንዴ ሸምስ ወይ እንዴ ደግሞ ጆሮ ማዘል ጀመርክ? አዎ አባቴ ዋጋው ነው እንዴ ማለት ከጠፋ አይገኝም ደግሞ አሁን እኮ ከጠፋ አይገኝም በዛ ውድ ነው አባቴ አይዞህ ቀን ይደርሰዋል አሁን እስካሁን አዝዬሃለሁ ትንሽ ቆይተህ ደግሞ ሆዴ ውስጥ ትቀመጣለህ ወይ አንተ ነህ ደላላ የቤት ነው የቤት አንተ ነህ እሺ አለ ቤት ፈልጌ ነበር ስንት ክፍል አንድ ክፍል ፈልጌ ነበር ባለ ትዳር ነህ ላጤ ባለ ትዳር ነኝ እሱም የ3 አመት ልጅ አለብኝ በቃ ትንሽ ጠበብ ያለ ነገር ነው የምፈልገው 4x4 በቃ ያኖር ነገር 4x4 እኮ ስማ ኤል ሼፕ ሶፋ ይችላል እንደገና ደግሞ ሜትር ከ50 አልጋ እኮ ይችላል እነዚህ ይችላል እንደዛ ከሆነማ በጣም አሪፍ ነው 4x4 የሁላ ነገር ይችላል ይችላል እሺ እስከ ስንት ነው አቅምህ የኔማ አቅሜ እስከ 4000 ብር 4000 ብር 4000 ብር አለ ባለ 4000 ብር አለ ላሳየህ ና አንተ ምን ትምደላላ እኔ አፈርድልናላ ምርጥ ደላላ ማለት ነው አንቺ የቱ ይኸው 4x4 አለሽ በ4000 ብር ይኸው 4x4 ምርጥ 4x4 ምርጥ 4x4 አይደለም እንደዚህ 4x4 ለምን ያለው እንትን የትንሽ ነው እኔ ዝም ብሎ እንትን መስሎኝ ነበር እውነትም ትንሽ ነው what ሴቶቹም በቃ የሚርቁ ይለካ ለዛ ነው አንተ እኔ በህይወቴ ስድብ ተሳድቤ አላቅም እንጂ እናት ማስብል ጥያቄ ነው አሁን የጠየቁ Business as usual, language about it.